ጥላቻ አለብህ እንዴ ሞታ መሰረት ጥያቄ ነው ምን ማለት ነው ሙስሊም ማለት እንደው ለእስልምና እምነት ተከታዮች ያለ አመለካከት በጣም ጥላቻ ተከታይ ቢኖረኝ እኔ ሙስሊም ጓደኞች አይኖርኝም ነበር ከሃይስኩል ጀምሮ ይሄው የሰሙኮ ሞታ እኮ እንዳለ ግማሹ ህዝብ እኮ ሙስሊም በጠቅላላ ጓደኞቼ እኔ ሳድግ ሃይስኩልም ኮሌጅም ትገባ ጠቅላላ ጓደኞቼ ሙስሊሞች ናቸው ምክንያቱም አብረን ለምሳሌ ማሜን መጠየቅ ይችላል ሁሉ ጎጃሙ መጠየቅ ይችላል የሞታ ልጅ ነው እኔ ለሙሐመድ የሚባሉ ነንድሪስ የሚባሉ ጓደኞች በጣም ብዙ አሉ ገብቷል አብረን ያደግነው ስለዚህ እኔ ሙስሊምን ለምን እጠላዋለሁ በምን ምክንያት ምን ስላረገኝ እኛ ኦርቶዶክስ እየታገልን ነው አይደል እንዴ በኦርቶዶክስ ለውጣንቱ እያልን አይደል ታዲያኛ እንዴት እንጠላው ለምን ነው የምንጠላው አላህን ስላመነ ነው የምንጠላው ወይስ ምንድነው ሰዎች እንትን የሚሉት ነው አየህ የምንነገረውን ነገር ለምሳሌ ትንሽ ቃላቱን ያዩና የተዛባ ይመስላቸውና ለራሳቸው ፖለቲካ መጠቀሚያ እያረጉት እንጂ እኔ የሙስሊም ጥላቻ የለብኝም ለምሳሌ ተቀዳሚ ሙፍቲ የመጀመሪያው ሚዲያ የኛ የተቃወመኛ ሚዲያ ነው ካለች አይውል አቡ ተቀዳሚ ሙፍቲን አማራ በመሆናቸው ሲያባረሯቸው ገብቷል የመጀመሪያው ሚዲያ የተቃወምኩ ነኝ እኔ ኦርቶዶክስ እንዴት ይሰሙታል ምክንያቱም የማስለው በአማራነት ነው እንጂ አይውል እኔ እንደናችሁ ነገር ክርስትና እስልምና ፕሮቴስታንቲዝም ምናምን ከነሱ በላይ አማራ ነው ብዬ ነው የማስበው ባይዘው ነው ከእምነት በላይ አማራ ነው ብዬ የማስብ ሰው ነው ገብቷል ማለት ጥሩ ነው ለማንኛውም አይ ለምሳሌ የሚያገናኘ ምንድነው ለምሳሌ እኔ እናንተን የሚያገናኘ ምንድነው እምነታችን ነው የሚያገናኘ አይደለም እምነታችን አለ ብሔራችን ማንነታችን ፕሪንሲፕል ውሸታቸው ነው እኔን ስለሚጠሉኝ ነው ዝም ብለው እየወጡ የሚቀባጥሩት እንጂ አንድ አለ አረብ ሀገር የነበር ልጅ አሁን ጠፍቷል እሱ ውሸቱን እየቆረጠ ምናምን አንድ ደግሞ ሌላ ነበር እየቆረጠ አንዷን እየቆረጠ እኔ ያልኩት ምን መሰለ ሙስሊም የአማራ ሙስሊም ሳይፈቅድ ሌላው ኢትዮጵያ ሙስሊም ይንቀሳቀስ አይችልም ያልኩት ባለ ታሪኩ የአማራ ሙስሊም ነው ኦሮሞ ዋቄ ፈታ ነው ለማለት እነሱ ግን ያችን ሙሉን ሳይቆርጡ ምን አድርገው አወጡት ግማሿን ቆርጠው አወጡ አይ መጠንቀቅ ያስፈልጋል ያችን ቪዲዮ ሰምተናል ግን ሙሉን ብሰማው የሚገርም ነው እንደውም ታደንቀኛለህ እኔ ያልኩት ኦሮሞ ከየትኛው ወዲ ነው እስልምናን አስፋፍቶ አስተምሮ ዘይሮ የት ያቃል በውሃና በጨፍ የሚያምን አማራ አይደለም ወይ ይሄ እምነት ባለቤት ይፋት ሱልጣኔት እስልምና አልነበረም የሚለው ንግግር ሁሉ አላወጡትም ግን እነሱ የተወሰነችዋን ነገር ቆርጦ ነው ያወጡት የሚፈልጓትን ፓርት ቆርጠው ያ ነው በቃ መልካም እናንተ ጋር ቀን ነው መሰለኝ መልካም ግን እኛ ጋር ምሽት ነው ሰዓቱ ረፍዷል እኛም እየመሸ ነው በጣም እናመሰግናለን ወንድማችን በጣም ጥሩ ውይይት ያደረግነው በሪስፔክት በጣም እናመሰግናለን እሺ ወንድሜ መልካም ጊዜ እና እንዴት ናችሁ ወዳጆቼ እኔ ፖለቲካ አልወድም እና ዛሬ ዝም ብዬ ወደ ፖለቲካው ገባሁኝ